መቼም ብዙዎቻችን ስለ አሜባና ጃርዲያ ሰምተናል። አንዳንዴም አለባቸው ተብለን ታክመን እናውቃለን። ህፃናት ላይም እንዲሁ። ዛሬ በተለየ መልኩ ነው ስለ አንድ ኬዝ ላወራችሁ የምፈለግኩት። ይህ አሜባ የሚባለው ህመም፣ የአንጀት ህመም ከአንጀት ውጭ ጉበት ሊያጠቃ እንደሚችል ታውቃላችሁ። ዛሬ ስለዚህ ጉዳይ እነግራችኋለሁ። በተለይ ከአንጀት ወጥቶ ወደ ጉበት በመሄድ ጉበት ላይ ከፍተኛ የሆነ ኢንፌክሽን በመፍጠር ወይም ደግሞ ፈሳሽ በማጠራቀም ወይም አብሰስ በመፍጠር በሕክምና አሜቢክ ሊቨር አብሰስ የሚለውን ያስከትላል። ይህ ዋና ምልክቱ በተለይ ህጻናት ላይ ከፍተኛ የሆነ ትኩሳት እንዲሁም ደግሞ የሆድ ህመም፣ በተለይ የሆዳችን የቀኝ ላይኛው ክፍል ከፍተኛ የሆነ የሆድ ህመም እንዲሁም እባጭ ነገር ሊያሳይ ይችላል። የበለጠ ደግሞ በጣም ሲቪር ሲሆን አይን ቢጫ መሆን፣ ሰውነት ቢጫ መሆን እንዲሁም ደግሞ የሆድ ቁስለት ሁሉ ሊያመጣ ይችላል። እንዴት ማወቅ ይቻላል? ይሄ በአሜባ የመጣ አብሰስ ነው ሌላ ነው የሚለውን ለማወቅ የደም ምርመራዎች ሊያስፈልጉ ይችላሉ። ብዙ ጊዜ የሰገራ ምርመራ ኔጌቲቭ ሊሆን ይችላል፣ ግን በደም ወይም በሴሮሎጂ የመታወቅ እድል አለው። ዋናው በአልትራሳውንድ እና በሲቲ ስካን የራሱ የሆነ ፊቸር ስላለው በዛ ማወቅ ይቻላል። ይሄ መሆኑ ከታወቀ ህክምና እንዴት ነው? ዋን ሚኒስትሪ ኦፍ ትሪትመንት የሚባለው የሜዲኬሽን ወይም መድኃኒት ነው። ረዘም ያለ ጊዜ የሚሰጥ መድኃኒት አለ። አሜባ አክቲቭ የሆነ አሜባ ተዋስን ካለ እሱን የሚያጠፋ መድኃኒት አለ። ከዛ ተጨማሪ ደግሞ ሲስቶ ፐርሲስት ጋር ሲስቱን የሚያጠፋ መድኃኒት ይሰጣል ማለት ነው። ባይታከም ምን ችግር ያመጣል? ባይታከም ምናልባት ሜዲካል የሚሆን ሰርጂካሊ ባይታከም ምን ችግር ያመጣል? አንደኛው ነገር ራፕቸር ያደርግና ወደ ሳምባ ውስጥ በመግባት ሳምባን በመጫን ወይም ፓይማ በመፍጠር የልጁን የመተንፈስ ችግር ሊያመጣል፣ ህይወቱን አደጋ ውስጥ ሊከት ይችላል። እንዲሁም ደግሞ ራፕቸር በማድረግ ወደ ሆድ ዕቃ በመግባት የሆድ ቁስለት በማምጣት እንዲሁም ሴፕሲስ የምንለው ሰውነት ደም መሰራጨት፣ በሰውነት መሰራጨት፣ ከዛም ህይወቱን አደጋ ውስጥ ሊከት ይችላል። ስለዚህ እንደዚህ አይነት ችግር ካለ ተሎ መታከምና ሜዲካልም ሊሆን ይችላል፣ በመድኃኒትም ሊሆን ይችላል፣ በሰርጀሪ የግድ መታከም ያስፈልጋቸዋል ማለት ነው። ይህን ቪዲዮ ከወደዳችሁ እባካችሁ ሼር፣ ኮፒ ሊንክ አድርጉ። አመሰግናለሁ።